ራቁትነት እየቀራቸው እየለበሱ ወደ ቤተክርስቲያን እንዲሁም ደግሞ በየመንገዱ ለሚሄዱ ሴቶች በጣም ማስተማሪያ ሆኗል። ታረጋቸው ሰውነትን የሚያጋልጡ ልብሶች እያወጣች ስትጥል ነበርና ኤርትራ ውስጥ ያሉ ወንጌላማኞች የሚያሳልፉት ስቃይ ታውቃላችሁ። ኤርትራ የሃይማኖት ነፃነት እንደሌለ ታውቃላችሁ አይደል? የሃይማኖት ነፃነት የሚባል ነገር የለም። የቴዲ አፍሮ ዘፈን ስለተከለከለ ሀገር ይያዝልኝ የሚል ወጣት የበዛበት አስከፊ ዘመን። የሆነ ሰዓት ላይ ሲደርስ የሆነ ግርግር የሚፈጥርበትን ሰዓት ላይ ሲደርስ አልበም የሚያወጣ አንድ አዝማሪ ለማንገስ የምትሞክሩት መንገድ ይገርመኛል። እንዴት ዋላችሁ? እንዴት ሰነበታችሁ? እኔ ተኪ ነኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ላይክ አድርጋችሁ ጀምሩልኝ፣ ሼር አድርጉ። አብራችሁን ቆዩ። ይመጣል ዓለማታ ላይ ነው ኖሮ ለተሞኞ ተደገፍ እመን ተደገፍ እመን ከክብር ወደ ክብር ማለት የሆነ ምድራዊ ነገርን ገፋ ማድረግ ሳይሆን ካለበት ሲቹዌሽን ካለበት ምድራዊ ዓለም ወጣ ወደ መንፈስ ዓለም የምትገባበት መንገድ ማለት ነው። ደግሞ ያንን መልክ እንድንመስል ሲል ምን ማለት እንደፈለገ ታውቃለህ? ያንተን መልክ አጥፍተ ያንተን አስተያየት አጥፍተ ኢየሱስን ማሳየት ማለት ነው። ኢየሱስን መግለጥ ማለት ነው። ደግሞ የሚገርመኝ አንድ ነገር ልንገርህ። በጣም አስደናቂ የሆነ ቃል አለ። መስታወት ራሱን አይደለም የሚያሳየው፣ የራሱ ውበት አይደለም የሚታየው። መስታወት የሚያሳየው መልክ የማመልክ ነው ካልከኝ መስታወት ፊት ያቆመውን ሰው መልክ ነው የሚያሳየው። ስለዚህ እንደ መስታወት ሲል ጳውሎስ ምን ማለት ፈልጎ ነው ካልከኝ አንተ የለህም ግን በአንተ ውስጥ ያለው ኢየሱስን መግለጥ ማለት እያብለጨለጨን ማለት የእግዚአብሔርን ቃል በግልጥ እየተናገረ በኃይል እያወጣ ያ ቃል ወደ ኃይል ወደ የሆነ ዓለም ላይ ሲበተን ማለት ነው። ዛሬ በኢየሱስ ስም ጸልያለሁ። ይሄ መንፈስ በአንተ ላይ በእኔ ላይ በኃይል እንዲገለጥ ጸልያለሁ። ቃልም ይኸው መጽሐፍ ሲናገር እንደ ጳውሎስ እንዲህ አለ፣ ቃሌም ስብከቴም የመንፈስን ኃይል በመለክ እንጂ በመብል በጥበብ ቃል አልነበረም ይላል። ይሄን ቃል እንገልጠዋለን። ይሄን እግዚአብሔር ያደርጋል በኢየሱስ ስም። ኢት ኢዝ ዳን። ደስ ሲሉ መነቃቃታቸው ምናምን ደስ ይላል። እንደዚህ አይነት ወጣቶች አሁን ላይ እየበዙ ነው እውነት ለመናገርና በጣም የሆነ ጊዜ ላይ አይ ቲንክ በልሳን ምናምን ነበር እንትን ላይ ሚዲያ ላይ መጡና በሱ ትንሽ ሰው ያው የርምት ነገር ነግሯቸው ነበርና አሁን ላይ አስተካክሎ በእንደዚህ አይነት ኮንቴንት መጥቷልና በጣም ነው ደስ የሚሉት። መነቃቃታቸው ምናምን በቃ የሚነጋገሩበት መንገድ ደስ ይላል። አሁን እንደዚህ አይነት ጓደኛ ቢኖረኝ ብላችሁ አስቡ። እንደዚህ የተነቃቃ በመንፈስ የሞቀ ጓደኛ ሲኖራችሁ ላይክ እናንተንም ያበረታታችኋል፣ እናንተም ታበረታቱታላችሁ ምናምንና ያው ወደ ከፍታ አሁን ቅድም እንዳሉት ወደ ከፍታው ነው የምትሄዱትና በጣም ነው ደስ የሚሉት ነው ለመናገር በጣም የሚያስቀኑ አይነት ልጆች ናቸውና እንደዚህ ፋይር በቃ መብዛት አለበት። ኢትዮጵያ ላይ እንደዚህ አይነት እሳት መነሳት አለበት። ወጣቱ በተለይ ካሁን በኋላ ያለው ላይክ ለሰው አይመስልም እንጂ በጣም ብዙ ወጣት አለ እንደዚህ ክብር የሚራብ እግዚአብሔርን መገኘት የሚራብና እግዚአብሔር ወደዛ ያሳድገን። የጴንጤ ወንዶች በጣም የምወድላችሁ ነገር ምን እንደሆነ ታውቃላችሁ? የምትለዩት ነገር ጌታ በቃ በጣም ነው የምትለዩት። የሆነ ታክሲ ውስጥ ቁጭ ብላችሁ ጴንጤ መሆናችሁ ይታወቃል። ጴንጤ ያልሆኑ ወንዶች በብዙ ሺህ ብር የተገዛ ልብስ ለብሰው ዘንጠው እንደዚህ እየተንቀባረሩና በቃ የሌለ አምሮባቸው የሌለ ይመስላችኋል። ግን ሞገስ የሚባል ነገር በላያቸው ላይ የለም። ከምን ያየሁትን ነው የምነግራችሁ። ግን ጴንጤዎች የሆነ ሸሚዝና ቲሸርት ሰልባች ነገር ለብሰው ታክሲ ውስጥ ተቀላቅለው ቁጭ ብለው ይሄ ጴንጤ ነው ተብሎ ይለያሉ። በቃ ትለያላችሁ። የሆነ ግሬስ አለ፣ ሞገስ አለ በላያችሁ ላይ። እንደዚህ ሆነው ጴንጤ ስለሆናችሁ አይደለም በነገራችን ላይ የምትለዩት ኢየሱስ በላያችሁ ላይ ስላለ ነው። ከምን ጌታን የእውነቴን ነው የምላችሁ ያየሁት ማለት ነው። እና ልባም ወንድ ኬት ላገኘ ላልሽኝ ሴት ልባም ወንድ ከፈልሽ ጴንጤ ጋር ልባም ወንድ አለ። ሁሉም ወንዶች ማለት ይቻላል። የተወሰነ ብቻ ነው አጭበርባሪ ማለት ነው። ኢየሱስ ያልገባው ብቻ ነው የሚያጭበረብረው። እና እናቱን ያከብራል፣ እህቱን ያከብራል። እናቱንና እህቱን የሚያከብር ወንድ ደግሞ አንቺንም ያከብርሻል። ጴንጤ ወንድ ወሬ ሳይሆን የሚያበዛው ኢየሱስ ነው የሚያበዛው። ጭቅጭቅ ሳይሆን የሚያበዛው ጸሎት ነው የሚያበዛው። ስለዚህ ጴንጤ ወንድ አግኝተሽ ካገባሽ እድለኛ ነሽ። እና ጴንጤዎች በጣም ነው የምንወዳችሁ። ከቻላችሁ ጴንጤ ሆናችሁ ወንዶች ሁላችሁ ልብ ይኖራችሁ። ምክንያቱም ኢየሱስ በልባችሁ ስላለ ኢየሱስ እኛን እንደወደደው እናንተም ሚስቶቻችሁን መውደድ መቻል አለባችሁ። ምክንያቱም ራሶቻችን ናችሁ። እኛን ሪስፔክት ማድረግ መቻል አለባችሁ። እኛን ከወደዳችሁ በፍቅር ከያዛችሁ እኛ ምንም እንሆንላችኋለን። በዚህ አጋጣሚ ጴንጤ ወንዶች ትለያላችሁ፣ እድለኞች ናችሁ። አንተ ወንድ ልባም መሆን ከፈለግ ጴንጤ ሁን፣ ጴንጤ ያልሆንክ ማለት ነው። እንወዳችኋለን።
እኔ ምን አልኩ? እኔ ምንም አላልኩም። ጴንጤ ወንዶች ሰምታችኋል። ያ አረ ዋው! አረ ሙቀት አለ። አረ የሆነ እያላበኝ ነው እዚህ ጋር ይሄ ሁሉ ለኔ ነው ትላለህ። አይ በጣም እግዚአብሔር ግን የሆነ እውነታውን ነው ያወራችሁና በጣም ግሬስ አለ። የሆነ የምንለይበት ነገር አለ አይደል? ያው ሁላችንም አንድ አይደለም። አነጋገራችን ይለየናል ማለት ከሰው ጋር ያለን ኮኔክሽን ራሱ ይለየናል። ካልተለየ ወይም ሰው በንግግራችሁ እናንተ ለይቱ ካላወቃችሁ በጣም ተደባልቃችኋል ማለት ነውና ለእንደዚህ አይነቱ እግዚአብሔር ይርዳን። እውነት ለመናገር እንደዚህ አይነት ማንነት ላለን ማለት ከዓለማዊ ጋር ዓለማዊ ለምትሆኑ፣ ከሚጠጡ ጋር ለሚጠጡ፣ ከሚጨብሱ ጋር ለሚጨብሱ፣ ከሚሰርቁ ጋር ለሚሰርቁ፣ ከሚዘፍኑ ጋር ለሚዘፍኑ ለነሱ እግዚአብሔር ይርዳቸው። ወይም ደግሞ ክርስቶስ ስላልገባቸው ነው። ነገር ግን እውነት ነው እሷ እንዳለችው ይለየናል። የሆነ ነገር አለ ገብቷቸዋል። እኛ የሆነ ድንበር ስላለን ይለየናል። ሞገስ ላይ እግዚአብሔር የሆነ የሚሰጠን ሞገስ አለ። እውነት ለመናገር አንድን እኮ አሁን በይሳት ላይ ወንጌል አማኝ ዝም ብላችሁ እንትን አትሉም። የሆነ ወይ ጠይቃችሁት ምናምን ሳይሆን ከሆነ ከሰው መሀል ለይታችሁ ልታውቁት ትችላላችሁ። ቢኮዝ ግሬስ ስላለው ያ ጸጋ ስላለ እግዚአብሔር ጸጋ ላይ ስላለበት ያስታውቃል። እንዲሁ ስታዩት ያስታውቃል። ንግግሩ ያስታውቃል። ሲናገር እንደ ሌሎች ወጥ በሆነ ማላ አይምልም ምናምን ነገር የተገደበ ነው የሱ ምናምንና ያ ነገራችን ይለየናል። ያው ይገልጠናል የክርስቶስ እንደሆነና ተመችቶኛል። እውነት ለመናገር እስቲ ስለ ሴቶች የሚያወራ የለም ስለ ጴንጤ ሴቶች ቆይ ስለነሱ አንድ ቪዲዮ አለ ታያላችሁ። ቆይ እኔ እኮ በጣም የኢትዮጵያ ሕዝብ በጣም እኮ ነው የሚገርመኝ። አመቱን ሙሉ አገሬ ምን ሆነች ሳይል ጸጥ ብሎ ቁጭ ብሎ ልክ ኮሽታ ሰዓት ምርጫ ሰዓት ሲደርስ ወይ የሆነ ሰዓት ላይ ሲደርስ የሆነ ግርግር የሚፈጥርበትን ሰዓት ላይ ሲደርስ አልበም የሚያወጣ አንድ አዝማሪ ለማንገስ የምትሞክሩት መንገድ ይገርመኛል። በዚህ ሰዓት ከዚህ በኋላ ማለት ነው አዝማሪ ለመንግስት አጀንዳ ሊሆን አይችልም በጭራሽ። እንዴ መንግስት ሌላ ሌቭል ላይ እኮ ነው ያለው፣ ሌላ ሌቭል ላይ ነው ያለው። መቼም ይለቀቅ ከፈለገ በፈለገ ሰዓት ይልቀቅ። ምን ይበሉ እንደ አንድ እንትን ጆሮን ሰጣና አዳምጣለን ቆም ነገር ካለው። ግን ከመንግስት እንትን ጋር አጀንዳ ልታርጉ አትፈልጉ በጭራሽ። ምንም ይዝፈን ቴዲ አፍሮ ምንድነው? ቆይ ምንድነው ቴዲ አፍሮ? እኔ በጣም የምትገርሙ ነገር በጣም ልታጀግኑትና ጀግና ልታረጉት ትፈልጋላችሁ። ምንድነው? የትኛው እርዳታ ላይ የትኛው የወጣት ስራ ፈጠራ ላይ ያለ የትኛው በጎ አድራጎት ላይ አይተነው እናቅና ነው ቆይ የምታጀግኑት? ቆይ በጣም እኮ ይገርምኛል። ለቀቀ አልበም አለቀቀ ማንን በሳምንት ውስጥ እየለቀቁ አይደል እንዴ? ለቀቀ በቃ እናዳምጠዋለን። ጎንጆ ከሆነ ዘፈኑ አለቀ። ሌላ ግን ከመንግስት ጋር አጀንዳ ልታርጓት ሞክሩ። መንግስት ሌላ ሌቭል ላይ ነው ያለው። እኛ እኮ ስለ ወደብ የህዝብ ቁጥራችን እየጨመረ ስለሆነ ወደብ ያስፈልገናል ላይ ነን። አባይ ግድብን ሰርተን ወደ ስራ እናብቃ ላይ ነን። ሌላ ሌቭል ላይ ነው እኮ መንግስት ያለው። አንድ አዝማሪ ልታነግሱ ትፈልጋላችሁ እንዴ? ምንም የሚያገናኘው ነገር የለም። ለምን መሰላችሁ? እሱ ቢዝነሱን ነው እየሰራ ያለው፣ ስራውን ነው ቢዝነሱን። በቃ በሁለት ዓመት አንዴ ግርግር ሰዓት ላይ ጠብቆ አንድ አልበም ምን ይለቃል፣ ህዝብ ያነሳሳል። እሱ ከዛም ቁጭ ብሎ እየተዝናና ይበላ። የሥራ እድል ፍጠርልን፣ አመቻችልን። የዘንድሮን እስኪ የአልበም ሽያጭ ለወጣቶች የሥራ እንትን አውለው እስኪ ያን አድርጋል። ያን ስታደርግ ነው ወጣት ሊከተልም ይችላል። ቻው በጣም ቻው። አንዳንድ ሰዎች አላችሁ የምታነክሱ፣ አንግሱት ከፈለጋችሁ። እዚህ ላይ ነው ሐሳብ ለመስጠት ያክል እውነት ለመናገር እሱ አንድ አዝማሪ ነው። አንድን አዝማሪ ወይም ደግሞ አንድን ዘፋኝ እንደዚህ በመንግስት ሌቭል ወይም ደግሞ ታይሞቹን የምታይ ሆነ እንደዚህ አይነት ላይ ግርግር ልታስነሳ የምትችለን ታይም ምናምን ሰዓቶችን እየመረጠ ነው የሚለቀውና አሁን እሱን ለማንገስ ብሎ እሱን ደግሞ እንትን ለማድረግ ብሎ መንግስት የሚያጣጥሉ መንግስትን የሚሳደቡ ገብቷቸዋል። እሱ 6 ዓመት ምናምን ማለት ይሄ ኮሪደር ልማቱ ሲሰራ ወይም መንግስት የራሱን ሲሰራ አንድም ጊዜ ብቅ ብሎ ማያቅ ሰው አሁን ላይ ዘፈን ለሴት ልጅ ዘፈነ ተብሎ እሱ እንዳይለቀቅ ተከለከለ ሲባል ወይም ደግሞ ሳምቲንግ የሆነ መንግስት የሚያውቀው ነገር አለ ወይም ደግሞ የሆነ የህግ አካል ያዳመጠው ነገር ስላለ አይሆንም ብሎ ከከለከለው ያንን እኩል ከመንግስት ጋር አወዳድሮ ምናምን አንድን ዘፋኝ እንትን የሚል ይሄ ማህበረሰብ የት እንደሚደርስ አላውቅም። ማን ነው ለምንድን ነው እንደዚህ እንትን የሚያደርጉት? ምንም አይገባኝም እውነት ለመናገር። ለሱ ይሄን ያህል ቦታ መሰጠት አለበት ብዬ አልጠብቅም። በቃ ሰው ዘፈንን የሚሰማ ሰው ሊወደው ሊከተለው ምናምን ይችላል። ነገር ግን ከመንግስት እኩል ወይም ደግሞ ከመንግስት ጋር እያወዳደሩ የሚለቅበትን ታይም ገብቷቸው አይደለ? በቃ የሆነ እንትን አለ፣ የሆነ ወደ ሰው ልብ መግባት የሚፈልግባት ታይም አለችና እኔንም እሱን በጥላቻ ምናምን ሳይሆን
ህዝቡን ነው ማለት ሰውን ነው። አሁን እሱን ከመንግስት ጋር ያወዳደረ መንግስትን የሚሳደብ መንግስት ከለከለው ብሎ መንግስትን የሚሳደብ ምናምን አይነት ሰው ፌር አይደለም። ምክንያቱም ሁሉም ሰው እያንዳንዱ ሰው መንግስት ቦታ ላይ ቢሆን ኖሮ ልክ ያልሆነ ነገር ካለ ወይም ደግሞ አይቶ ያልተወደደ ትክክል ያልሆነ ህዝብ ጋር ሲደርስ ጥሩ መልእክት የማያደርስ ነገር ከሆነ የትኛውም ሀገር መንግስት ሊከለክል ይችላል፣ ሙሉ መብት አለው። ያንን ግን በጥላቻ ወይም ደግሞ መንግስትን ለመሳደብ መዋል የለበትም። ዘፈን ነው እንጂ የተከለከለው የሆነ ለህዝብ ተብሎ የሆነ እንትን አይደለም፣ የሆነ የእርዳታ ኤንጂኦ የላከው ነገር አይደለም የተከለከለው። ዘፈን ነው ሙዚቃ ዘፈን ማለት ነው። ስለዚህ እሱ ተከለከለ ተብሎ እኔ ሰው ለምን እንደሚሳደቡ አላውቅም። መንግስት የሚሳደባለ ንጉስ እንትን እግዚአብሔር ይጠብቃችሁ። በጣም ከባድ ነው። እኔ እውነት ለማለት የኔን ሐሳብ ለመስጠት ያክል በቃ ዘፈን ነው፣ ሌላ ምንም እንደ ማንኛውም ዘፈን ነው። ዘፈን ሌላ ነገር የለውም። ወይ ለሴት ነው ወይ ለሀገር ነው ወይ ለምናምን ነው። በቃ ዘፈን ዘፍኗል። ያንን የዘፈነውን መንግስት ሰምቶ ከለከለው ነው ቶቻል ወይም ደግሞ ከከለከለው በአግባቡ እሱና መንግስት ያወሩበት እንጂ ህዝቡ መንግስትን የሚሳደብበት ምናምን የሆነ በእርዳታ የሚመጣ ነገር ወይ ደግሞ ሸማቾች እንደተዘጋበት ነገር እንደዚህ መሆን የለበትም። ጌላማኝ የሆነ የተለየ አንድ ግሩፕ አይደለም። ከሆነ ቦታ ተጭነን አልመጣንም። እኛ እዚህ ሀገር ላይ የኖርን የበቀል እምነታችንም በዚህ ሀገር ላይ የተመሰረተን ለኢትዮጵያ ለውጥም ለኢትዮጵያ መነሳትም ከመንፈስ ጀምሮ እስከ አካል ድረስ እየሰራን ያለነው በመስራትም ላይ ነው ያለነው። ኢትዮጵያዊ የሆኑ የእምነት ተቋማትን እኩል እናያለን። የወንጌላውያን አማኞች ወይም ደግሞ ቤተክርስቲያኖች መሰረት ወንጌል ነው፣ ክርስቶስ ነው ብለን እናምናለን። ስለዚህ የምትሰብኩት ወንጌልን እስከሆነ ድረስ እናንተ ኢትዮጵያውያን እስከሆናችሁ ድረስ የተመሰረታችሁት ኢትዮጵያ ውስጥ እስከሆነ ድረስ በምን ሚዛን ነው የውጭ የምትሆኑት? በየትኛውስ መመዘኛ ነው መጤ ልትሆኑ የምትችሉት? እምነት ሁሉም ሀገር አለ። ኦርቶዶክስ ዓለም ላይ አለች፣ ሙስሊም ዓለም ላይ አለ፣ ወንጌላውያንም ዓለም ላይ አሉ። ይሄው ነው። ኧረ ኢትዮጵያውያን አታስቀኑን። ኧረ ተው አታስቀኑን። ኧረ ተው። ታውቃላችሁ ኤርትራ የሃይማኖት ነጻነት እንደሌለ ታውቃላችሁ አይደል? የሃይማኖት ነጻነት የሚባል ነገር የለም። ኦርቶዶክስና ሙስሊም ካቶሊክ ብቻ ነው የሚፈቀድ። ጴንጤ ከሆንክ ትታሰራለህ። ታውቃላችሁ ከ25 ዓመት በላይ የታሰሩ ኤርትራኖች አሉ፣ ኤርትራ ውስጥ ማለት ነው። በእምነታቸው ብቻ ነው መጽሐፍ ቅዱስ ይዛችሁ ተሰብስባችሁ ጸልያችሁ ተብሎ ማለት ነውና በጣም ይዘገንናል። ቤት ማሰርቱ በተለይ በጣም ከባድ ነው። ሙቀት አለበት። በዛ ላይ ምግብ አይሰጡህም። ብዙ ቅዱሳን ሞተዋል እዛ እስር ቤት ማለት ነው። እና ይሄን ቪዲዮ ሳይ እግዚአብሔር ሆይ ለኛስ ለኤርትራኖች መቼ ነው እንደዚህ ዘመን የምታመጣልን ብዬ በውስጤ ጸለይኩኝና ያው በደርግ ጊዜ ኢትዮጵያ ውስጥ የሃይማኖት ነጻነት እንዳልነበረ ይነገራል። በዛን ጊዜ እነ ጻድቁ አብዶ ተስፋዬ ጋቢሶ ይታሰሩ ነበር ማለት ነው። ብዙ ዋጋ ነው የከፈሉት። አሁን ግን ኢትዮጵያ ላይ ወንጌል እንደፈለክ ትሰብካለህ እንደፈለክ እና ለሁሉም ጊዜ አለው ይላል መጽሐፍ ቅዱስ። የኛም ጊዜ ይመጣል። አምባገነኑ ኢሳያስ ሲወድቅ ሲሸነፍ ልክ እንደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እግዚአብሔርን የሚፈራ መሪ እግዚአብሔር ይሰጠናል። ወንጌል ደግሞ ይፈቀዳል በኤርትራ ብዬ ተስፋ አደርጋለሁ። ሲያሳዝን በጌታ በጣም የሆነ የሚያሳዝን ነገር አለው። ደስ ይላል ደግሞ አይ ቲንክ እሱ በጌታ ነውና በጣም ደስ የሚል ልጅ ነው። ግን ኤርትራውያን ያሳዝናሉ። እውነት ለመናገር ያሳለፉበት ማለት እዛ ሀገር የሃይማኖት ነጻነት እንደሌለ ይታወቃል። ግን በጣም ነው የሚያሳዝኑት። ይሄን ልጅ ያው ቲክቶክ ላይ የምታውቁ ሰዎች ሞር የምትከታተሉት ሰዎች ታውቁታላችሁና ኤርትራዊ ነው። ያው በጣም በኢትዮጵያ አሁን ላይ ባለው አገዛዝ ላይክ የሚቀናና የሚደሰት አይነት ሰው ነው። ለኛም ቢሆን ብሎ የሚመኝ አይነት ልጅ ነውና በጣም ነው ደስ የሚለው። ግን በቃ በሃይማኖት ነጻነት ኤርትራ እግዚአብሔር ይድረስላት ነው እንጂ የሚባለው። እኔ በታሪክ ራሱ ብዙ ሰምቻለሁ። የታሰሩ ሰዎች፣ የተሰቃዩ ሰዎች፣ ኮንቴነር ውስጥ የሚታሰሩ አሉ። ሽንት ቤት ለመውጣት በቃ እነሱ የሆነ ሰዓት ላይ ለአንድ ሰዓት ነው ካላስወጣቸው በስተቀር የማይወጡ ምናምን አሉ። በጣም በመከራ ውስጥ የሚያሳልፉ አሉና ያው ለነሱም ጸሎት ማድረግ ነው እግዚአብሔር ይድረስላቸው። ብዙዎቻችን ወንጌልን የሰማነን ግን ወንጌልን የምናቀል ሰዎች ነን። ብዙ ጊዜ ወንጌል ሲነገር ከመስማት ምራዊን ስለ ዝንጅብል ስለ ጤፍና ስለሚጠፋው ቁስ ለመስማት ዝግጁዎች ነን።
ስለ ጦርነት ዜና ቢሆን እስከ 2 ሰዓት መስማት እንችላለን። ጨዋታ ቢሆን 90 ደቂቃ ቁጭ ብለን መስማት እንችላለን። ስለ ኢየሱስ ክርስቶስ ሲነገር፣ ስለ ኢየሱስ ክርስቶስ መምጣት፣ ስለ ኢየሱስ ክርስቶስ አዳኝነት ሲነገር ጆሮቻችንን ከድነን ነው ቁጭ የምንለው። ለምንድን ነው ይህ እየሆነ ያለው? ወዳጆቼ አርሰናል እና ማንቸስተር በህይወታችን ላይ ነግሶ የሆነ ምድራዊ ቁስ በህይወታችን ላይ ነግሶ ኢየሱስ ካልነገሰ ምንድነው ፋይዳው? እኛ እኮ የተፈጠርነውን ዓላማ ማወቅ አለብን። የፈጠረን ኢየሱስ ሊያኖረን ነው። መኖር ያለብን ደግሞ በክርስቶስ ነው። ዓላማ አጨብጭቧችሁ ከሚያኖራችሁ ኢየሱስ አዋርዶ ቢያኖራችሁ የዘላለምን ህይወት ታገኛላችሁ። እኛ የምንመሰክረው የሚያሰክረንን አረቄ ጠጥተን ወይም የቤተ ክርስቲያንን ዶክትሪን ይዘን መተን አይደለም። ኢየሱስ ክርስቶስ የዘላለም ህይወት እንደሆነ የምንመሰክረው እኛ ውስጥ ላይ ስለበራ ነው። ብርሃን እንዲህ አለ ዮሐንስ አንድ ጊዜ እንዲህ አለ፣ እኔ ስለ ብርሃን ሊመሰክር መጣሁ እንጂ እኔ ብርሃን አይደለሁም አለ። እኛ እኮ ብርሃን ሆነን ሳይሆን በውስጣችን ላይ ያለውን ብርሃንን ነው እያበራን ያለነው፣ ለእናንተ እየመሰከረን ያለነው። ሁላችንም እኛ በደቡብ ክልል ላይ ያለ ሁሉም ወንጌልን የሰማ ነው። ግን ወንጌልን የሰማ የማይኖር የወንጌልን መንገድ የማናተግብር ከሆነ የወንጌልን መንገድ ማንከተል ከሆነ የዘላለም ህይወት የለም። ዋው በጣም ደስ የሚል መልእክት ነው። እኔም መጨረሻው አካባቢ ያለው ላይ ለማተኮር ያክል ወደ ደቡብ ክልል ያለን ሲል እውነት ለመናገር እኔም ያው ከዛ አካባቢ ስለሆነ የመጣሁትና በጣም እውነት ለመናገር ወንጌል ላይ ያለው አመለካከት በጣም ትጉሃን አሉ። በጣም ወንጌልን የሚሰሩ አሉ። በጣም ከወጣቱም ከአዛውንቱም ከትላልቁም ከእናቱም ማለት ከእያንዳንዱ ቤተሰብ የሆነ በጌታ የሆነ ሰው አለ። አንዱ ታታሪ ነው፣ አንዱ በቃ ጎበዝ ነው፣ አንዱ የቤተ ክርስቲያን ሰው ነው፣ አንደኛው ደግሞ እዚህም ያምራል እዛም ያምራል፣ ይረግጣል እዛም ይረግጣል ምናምንና የተወላው ይሄ የወላዋይ ህይወት ነው አብዛኛው ወጣት ጋር ላይ አሁን ላይ ያለውና ላይክ ጊፋታን አክብሮ ወይም ደግሞ ዘፈን ጨፍሮ ጠጥቶ ምን ብሎ በነጋታው ደግሞ ቸርች ለመሄድ የሚወጣ ምናምን አይነት ማህበረሰብ አሁን ላይ እየበዛ ነው። በተለይ ወጣቱ ማለት ትላልቆቹ እግዚአብሔር ይባርካቸው፣ እኔ ለብዙዎች አራያ መሆን የሚችሉ ናቸው፣ ብዙዎችን ማስተማር የሚችሉ ናቸው፣ ደስ የሚል አይነት የክርስትና ህይወት ያላቸው ናቸው። ግን አሁን ላይ ያለው ሞሮፍ ወጣቱ ላይ ደግሞ እየተዘወተረ ያለው ምንድነው ላይክ ልምድ እየሆነ ክርስትና ገብቷቸዋል የወረሱት ነገር ስለሆነ ላይክ ኑሮ እየጠፋባቸው አኗኗሩ እየጠፋባቸው ዛሬ እየዘመሩ ወይም ደግሞ ከ30 ደቂቃ በፊት ይሆን ስልካቸው ላይ መዝሙር ከፍተው እየዘመሩ አጋጥሟችሁ ከሆነ ልክ ከዛች ደቂቃ በኋላ ደግሞ የሆነ ዘፈን ከፍተው ይጨፍራሉ። ቲክቶክ አካውንት ከከፈቱ የሆነ ሰዓት ላይ በመዝሙር ይለቁና የሆነ ሰዓት ላይ ደግሞ ድብልቅ ባለ ዘፈን ይመጣሉ ምናምንና በጣም ነው በቃ ያ ነገር ስትራግል የሚያደርጋቸውና እግዚአብሔር ይርዳቸው። እኔ ለመናገር ወንጌል የመስማት ችግር የለባቸው። ኢቭን ደቡብ እኔ ኦርቶዶክስ ሆኖ ቤቱ ድግስ አዘጋጅቶ ጎረቤት ተሰብስበው ሄዶ ላይክ የወንጌል አማኞችን መዝሙር ምናምን ይዘምራል። የዛን ሰዓት ሁሉም ቤተሰብ ወጥቶ ይዘምራል፣ ይጨፍራል ምናምን ድግስ ስለሆነ ደስታው አለ ምናምንና ግን ይሄ የወንጌል መስማት ችግር ሳይሆን ያለው ይሄ እውነተኛ ብርሃን መነካካት ወይም ደግሞ ከራስ ጋር ፐርሰናሊ የእግዚአብሔርን ቃል መረዳት ይሄ ማወቅ ነገር የለም። እውነት ለመናገር በቃ ውርስ ነገር ስለሆነ ይሄ ሃይማኖት ልክ ነው በሚል ብቻ የሚከተል ሰው ነው አብዛኛውና እግዚአብሔር ልቦና ይስጣቸው። ለነሱ ራሱ ጸሎት ያስፈልጋል። ያውላችሁ አላ በቃ ልክ ኢየሱስ የተሰቀለበት ቦታ ላይ ምናምን ማለት ነው። በቃ ብዙ አፕን ያደረጉ ነገሮች ነበሩ ማለት በቃ ገና በ6 ሰዓት ጨለመ ምናምን ነገር እና እኔ በቃ በጣም ግርም የሚለኝ የትኛው መሰለ የቤተ መቅደስ መጋረጃ ይላል ከመካከሉ ተቀደደ ይላል ገባ እና ይሄ የቤተ መቅደስ መጋረጃ ማለት ቅድስተ ቅዱሳን እና ቅድስት ማዕከል ያለው ቅድስተ ቅዱሳን ማለት በቃ አላ የእግዚአብሔር ህልውና ያለበት ስፓት ነው ማለት ነው። ቅድስት ነው በቃ ስርዓቱና የምትሄድበት ስፓት የካህኑ ምናምን እና ወደ ቅድስተ ቅዱሳን ሊቀ ካህኑ ብቻ ነው የሚገባው። እሱም በአመት አንዴ ነው የሚገባው። ለዛውም እግሩን ታስሮ ምናምን ኢንኬዝ በቃ ገባሻ የእግዚአብሔር ያለበት ቦታ ምናምን በቃ ከበድ ያለ እግዚአብሔር ፕሬዘንስ ምናምን ካለ ስላለ ኢንኬዝ ጠበቃለ ጎትቶ እንዲወጡ ማለት ነው። በቃ ሌላ ሰው መግባት አይችልም ገባ በቃ የሌለ ክብሩ ስፓት ነው ምናምን ማለት ነው። እና ሁለቱ መካከል ያለው መጋረጃ ከመካከሉ ይላል ተቀደደ ይላል። ይሄ ማለትም ማለት መሰል አሁን ወደ እግዚአብሔር ዳይሬክት አክሰስ አገኘ ገባ እግዚአብሔርን በቀጥታ አክሰስ ማለት ይችላል። እና ምን ልላችሁ ነው በክርስቶስ ኢየሱስ በተሰራው የመስቀል ስራ መጋረጃው ተቀዷል። በቃ እግዚአብሔርን ነው ፍሬንዳችሁ ማድረግ ትችላላችሁ፣ ወዳጃችሁ ማድረግ ትችላላችሁ ገባ አክሰስ ማድረግ ኤኒ ታይም አባቴ ብትል ወዬ ይላል ገባ ብራዘር ብትል ወዬ ይላል ጀለስ ብትል ወዬ ይላል ገባ እንደፈለክ ይላል። እና ምን ልላችሁ እግዚአብሔርን በቃ አክሰስ አድርጉት ይመች እንደዚህ ማለት አሁን ወጣት አለ በቃ እንዲህ ክብሮ ምናምን እያለ የሚያወራ እኔ ደስ ይለኛል። እዚህ ልጅ አሁን ብዙ ጊዜ ካያችሁ ያላ ያው ሰው በየዘመኑ የሚመጣ ቋንቋ አለ አይደል? ያው ትውልድ በዘመነ ባደገ ወይም ደግሞ አዳዲስ ትውልድ በመጣ ቁጥር የሚመጡ ቋንቋዎች አሉና ከነሱ ጋር መሄድ ሲሆን ብዙ ጊዜ ወንጌልም ደስ ይላል ለሰው በቀላሉ ለመድረስና አሁን ይሄንን በአንዳንዱ በቃ እየቃመ ይሰማዋል። ይሄን በቃ ኧረ ቺኮ ያረዳ ፕላንት ነች እና እያለ ይሰማዋልና
እንደዚህ የዚህ ልጅ ደግሞ በቃ ሙሉ ገብታችሁ ብትሰሙ እርድና ጥግ የሆነ ስብከት ነው። አሰባበኩ ደስ ይላል ምናምን ነገር አሁን ላይ ካለው ጀነሬሽን ጋር መሄድ አይነት ነው አሰባበኩ ምናምንና ፋይር የሆነ ልጅ ነውና እናንተ ስለዚህ ልጅ የምታውቁ ሰዎች ኮሜንት ላይ ጻፉልኝ። በጣም የተባረከ ልጅ መንፈስ ቅዱስ ሁላችንንም እንደዚህ እንካ። እውነት በጣም ነው ደስ ያለኝ። እቺ ልጅ አሁን መንፈስ ቅዱስ ነክቶኛል፣ ይሄ እንደዚህ አይነት ልብሶች እኔ ቁም ሳጥን ውስጥ መገኘት አይገባቸውም ብላ በጣም ድሮ የምታረጋቸውን ሰውነትን የሚያጋልጡ ልብሶች እያወጣች ስትጥል ነበርና እግዚአብሔር መንፈስ ቅዱስ እኛንም ይርዳን። ኢቭን እንደዚህ አይነት ልብስ እንኳን ባንጠቀም በልባችን በአይምሯችን የለበስናቸው እንደዚህ አይነት በጣም ራቁትነት ያለባቸውን ነገሮች ጌታ መንፈስ ቅዱስ አውጥተን እንድንጥል እግዚአብሔር አምላክ ይርዳን። እንደዚህ እውነት ለመናገር እንደዚህ ሚና ሰው ነው የሚያስፈልግ። ቅድም እኔ ስለ ሴቶችም አመጣላችኋለሁ ብዬ ነበርና ሴቶችን በተመለከተ ሴቶችን በተለይ ወንጌል አማኝ የሆኑ ሴቶች እናንተ you are smart ገብታችኋል፣ ሱፐር ናችሁ። እዚህ ምድር ላይ እንዳሉ ዓለማዊ ሰዎች አይደላችሁም። ራሳችሁን ወቁ፣ የማን ልጅ እንደሆናችሁ ገብታችኋል። ዘራችሁን ወቁ። ዘራችሁ ማለት እናንተ የክርስቶስ ዘር ናችሁ፣ የእግዚአብሔር ዘር ናችሁ፣ የእግዚአብሔር ልጆች ናችሁ እንጂ ዝም ብሎ እዚህ ከዓለም ዝም ብሎ እየተነሳ ስጋው እንደፈለገ ለመልበስ እንደሚመቸው አይነት ሰው አይደላችሁም። እናንተ መርጣችሁ የምትለብሱ፣ እናንተ መርጣችሁ የምትበሉ፣ እናንተ መርጣችሁ የምትጠጡ፣ መርጣችሁ ኢቭን የምትሰሙ ናችሁ። ስለዚህ ይሄ ምልልሳችሁ ላይ አለባበሳችሁ ላይ በጣም ፎከስ ማድረግ አለባችሁ። ምክንያቱም በእናንተ አለባበስ የሚሰናከል ወንድም የሚሰናከል ሰው አለ፣ በደንብ አለ። እና እባካችሁ ይሄ ነገር በደንብ አጽንኦት ሰጥታችሁ እህቶች ስሙ። በእናንተ ምክንያት ሰው ለምን ይሰናከል? እናንተ አሁን ብዙ ጊዜ እውነት ለመናገር እንደዚህ አይነት ሲነሳ በቃ በኔ የሚሰናከል ከሆነ የፈለገው መጀመሪያም ጌታን ፈልጎ አይደለም ምናምን የሚባል አይነት ድራማዎች አሉ። ይሄ በቃ ለራሳችሁ ለስጋችሁ ምቾት የምትሰጡት የምታመቻምቹት ቋንቋ ነው እንጂ እውነታው እንደሱ አይደለም። በቃ የሰው ልጅ ነው የሚመጣው፣ ሲመጣ ሊበረታ ሊጻና በእግዚአብሔር ቃል ሊማር ሊመከር ነው እንጂ የሚመጣው በእናንተ ሊሰናከል አይደለም። ግን መሰናከል አትሁኑ። አልምትለብሱትን ወቁ። በቃ እናንተ ውስጥ መንፈስ ቅዱስ አለ አይደል? ለምንድነው ራቁት የሚያስኬድ ነገር እኮ ይል ገብቶቻል። አግባብ ያለው ልብስ አለ ማለት ይሄን ያህል ደግሞ ወጋ አጥብቃችሁ በድሮ በኳየር ልብስ አይነት ምናምን ማለት ሳይሆን በቃ አለ ከእናንተ ጋር ብትለብሱ መጥፎ ማይሆን ገብቶቻል። ልጅነታችሁ ጋር ይሄ ሰውን ስፒሪቹዋል ሰው እንደሆናችሁ አሁን ቅድም ወንዶቹ ጴንጤዮን ወይም ደግሞ ወንጌል አማኝ የሆኑ ወንዶች ይለያሉ እንደተባለው እናንተንም ሰው የሚለይበት ነገር ይኑራችሁ። ተለዩ፣ እስቲ ባለባበሳችሁ ተለዩ፣ ባነጋገራችሁ ተለዩ፣ ገብቶቻል። በድርጊታችሁ ተለዩ። በቃ በዛ ነው እኮ የምትታወቁት የእግዚአብሔር ልጅ ይሁን እንደሆናችሁና ፎከስ እሱ ላይ አድርጉልኝ እህቶች፣ ይመቻችሁ። ንስሐ መግባት ለምን አቆምሽ? እግዚአብሔር ስትበረቱ ነው ብሏል። ጌታችን የጠራው ብርቶችን ነው ወይስ በጌታ ከሆናችሁ በኋላ ምንም ኃጢአት በቃ አትሰሩም? ሁላችን እንደክማለን። ባንደክም ኖሮማ አንደኛ ዮሐንስ ላይ ኃጢአት የለብንም ብንል እንዋሻለን፣ እውነትም በእኛ ውስጥ የለም አለ። እርሱንም ሐሰተኛ እናደርገዋለን አለ። ሁለተኛ ምዕራፍ ላይ ደግሞ ስትሄድ ኃጢአትን አትስሩ ይላል፣ ብትሰሩ ግን በአብ ዘንድ ጠበቃ አለን ይላል። እርሱም ጻድቅና ታማኝ ሆኖ ክርስቶስ እንደሆነ ይናገራል። ጌታ የጠራው እኮ እናንተ ሸክማቸው የከበደ ኑ ነው ያለው። ጌታ ሲጀመር የቱ ጋር ነው በጣም ጀግና በቃ ሆነን ያገኘን? ስማ፣ ጽድቅህን አስበን ከሆነ ማለት ነው ጽድቅህ ክርስቶስ ነው። ሲጀመር ምን ፈጽሞ ጽድቅ የለም፣ ፈጽሞታል ጌታ። ተፈጸመ ብሎ የምትቀጥለው የለም። ተፈጸመ ብሎ የምትቀጥለው ካለ አልገባህም ማለት ነው። አሁን ይሄን በደንብ እንድትረዳኝ እፈልጋለሁ። ይሄ ኃጢአት ስራ ወይ ደግሞ ኃጢአት መስራት ችግር የለውም አይደለም። እንዳለ መልእክታቱ የተጻፈልን በዛ ነገር ላይ ነው። ግልጽ ነው እሱ። ግን ንስሐ ደግሞ ለምን መግባት ታቆማለህ ነው? ንስሐ መግባት ለምን ታቆማለህ? የቱ ጋር ብርቱ ሆኖ አግኝቶ ያውቃል? ሲጠራን ከየት ነው የጠራን? ምናልባት ከመጠጥ ቤት፣ ከዝሙት ሰፈር፣ ከዝም ብሎ ማይረባ ነገር ከምናይበት ከምናደርግበት ከቆሻሻ መንደር የጠራን ሁላችን። በአጭሩ ከየት ነው የተጠራችሁት ከተባለን መጽሐፍ ቅዱስ እንደሚለን ሙታን ሳላችሁ ነው የተባለን። ሙታን ሳለን ነው፣ አመፀኞች ሳለን ነው፣ ጠላቶች ሳለን ነው የተጠራነው። ስለዚህ ዛሬ ደግሞ እግዚአብሔር በድለ ነው አገኘንም። ወይውልህ በሰይጣን መሸወድ የለብንም። ስማኝ፣ ጳውሎስ አልኩኝ፣ አዳም ነው። ዘፍጥረት ላይ እንሂድ። እድል ተሰጥቶት ነበር። መጥቶ ጌታ ወዴት አለ ሲለው አትፍራ፣ አትብራ፣ አትብሉ ካልኳችሁ በላችሁ እንዴ ሲል
ምን ሳያቅ እየጠየቀ ነው? የዘላለም አምላክ ይሄን አያውቅም? ያውቃል፣ ግን እድል እየሰጠው ነበር። እርሷንም ጠየቃት። እርሷም እባቡ ላይ አሳበበች፣ አዳምም እሷ ላይ አሳበበ። አንተ የሰጠኸኛል። አየህ ዳዊት ለምን እንደ ልቤ ከተባለ ካልክ ስንት ሺህ እኔ ከዚህ በላይ ስንት ሺህ ወድቋል እኮ ዳዊት፣ ግን ሁሉ እግዚአብሔርን ማረኝ ይላል። ምህረቱና ቸርነቱ ለዘላለም ነው አለ። ስለዚህ እግዚአብሔር ደስ የሚሰኘው ንስሐ በሚገባ ሰው። ስለዚህ ሁሌ ምህረትን ጠይቅ። አባት ነው። ከእግዚአብሔር ጋር ያለህ ግንኙነት ምንድነው ይመስል? አባትና የልጅ እኮ ነው። አንተ ክርስቶስን ያመንክ ከሆነ ባይዘው ክርስቶስን ላመነ ሰው ነው የምናገረው። ሕይወቱ አድርጎ ለተቀበለ ሰው ነው የምናገረው። አንተ ልጅ ነህ፣ ሕይወት ነህ። ከሌላችሁ ያው ጌታን በጌታ በኢየሱስ ክርስቶስ አምናችሁ ሕይወት አግኛችሁ። ሕይወት አግኝታችሁ ግን ለምትደክሙ ነው የምነግራችሁ። ስለዚህ ቀድሞውንም የጠራህ ጌታ በዛው በድካም ነው፣ በዛው በውድቀት ነው። ስለዚህ ጀስት ንስሐ መግባትን አታቆም። በወድቀህም ጌታን ውደደው፣ ደክመህም ጌታን ውደደው። በቃ ምህረቱን ኢንጆይ አድርገው፣ የኢየሱስን ደም ኢንጆይ አድርገው። ዳዊት እኮ ምህረት የሚጠይቀው እኮ የኢየሱስ ደም ገና ባልፈሰሰበት ጊዜ እኮ ነው። ገና ተስፋ እያደረገ እኛ የኢየሱስ ደም ኖሮ አንተ ህሊናን ያጥባል፣ ምንን ያጥባል? ኩነኔ የለባችሁም እኮ ነው የሚለው። ምንም የለብንም በቃ። ስለዚህ ጸሎትን አታቁም። እንደ አዳም አትደበቅ። አዳም የሰራውን ስህተት እንዴት ደግመን እንሰራለን? አትደበቅ። በክርስቶስ ጸድቃል። ያን ህይወት ጀስት ኑረው። ከዛ ስትደክም ጠይቅ። ስትጠይቅ ደስ አይልህም? ሄደ ጌታን ምህረት ስትጠይቅ አሁን እኮ ስትንበረከክ እኮ ወደ ጸጋው ዙፋን በመንፈስ ቅዱስ ኃይል እኮ ነው የምትቀርበው። ኢየሱስ ክርስቶስ ሊቀ ካህን መባሉ ምን አስፈለገው ታዲያ? ምንም አንደክም ቢሆን ኖሮ እንደክማለን፣ ግን በውስጣችን ደግሞ የሚቃትትልን አለ፣ አባባ እንድንል ኃይል የሚሰጠን አይ እግዚአብሔር ጸጋ። ከዛ ደግሞ ምን ያደርጋል? የኢየሱስ ደም አለ የሚያጥብህ። እንዴ በየቀኑ እኮ ሻወር ትወስዳለህ እኮ ቆሻሻን ያጥባል ብለህ አምነህ። የኢየሱስ ደም እንዴት ይልቁንስ አያጥብም? ሁሉ ነገርን ነው እንጂ የሚያጥበው። እያንዳንዱ ሰውነትን እንደምታጥብ እያንዳንዱ ሰውነትን ከኃጢአት ያጥባል የክርስቶስ ደም። ንስሐ መግባትን አታቁም። በዛው ስትወድቅ ሁሌ ለምን ወደቅኩ ብለህ ተስፋ አትቁረጥ። ምን ልማር ነው በል በቃ። እግዚአብሔር ምህረትን ይሰጣል። እግዚአብሔር ፊት ልቤን መርምር በል። ምንድን ያለው? በጣም ደስ የሚል ልጅ ነው። እግዚአብሔር ይባርኮ። ፖሊን ታውቁታላችሁ ሁላችሁም። እግዚአብሔር ይባርኮ። በጣም ነው ደስ የሚለው። ያው አንዳንዴ እንደዚህ ለቲቪተኛ ክርስቲያኖች የሚሆን አይነት ማለት ነው። እኔ ንስሐ አያስፈልገኝም ኦልሬዲ አንዴ ጸድቅ ያለው ምናምን ለሚሉ አይነት ሰዎች በጣም አስፈላጊ ትምህርት ነው ብዬ አምናለሁ፣ አስባለሁ። እናንተስ ምን ይመስላችኋል? እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ቤቱን ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ላይክ አድርጉልኝ። ይመቻችሁ።